እጁ የማይፈታ ስስታም ወይም ቋጣሪ የሆነ ሰው በተለምዶ አባባል እገሌ አባህና ነው ሲባል ሳትሰሙ አትቀሩም። ለመሆኑ አባህና ማን ናቸው? አባህና በቀዳማዊ ኃይለ ሥላሴ ዘመን የግምጃ ቤት ኃላፊና ገንዘብ ያዥ የነበሩ ሲሆን ለንጉሱም የታመኑና የሚወደዱ ስለነበሩ ዘውትር ከንጉሱ ዙሪያ አይታጡም ነበር። ቀዳማዊ ኃይለ ሥላሴም ወደ ከተማ በሚወጡበት ጊዜ አባህናን አስከትለው ይወጡ እንደነበርና በመንገድ ቆመው ለሚታዩ ሕፃናት ወይም አዛውንቶች በእርሳቸው በኩል ገንዘብ እንዲሰጣቸው ያደርጉ ነበር። ነገር ግን አባህና ንጉሱ ስጡ ያሏቸውን ሳይሆን ከተነገራቸው በመቀነስ ይሰጡ እንደነበር በብዙዎች አንደበት ይነገራል። ማለትም 10 ብር ስጡ ከተባሉ እርሳቸው ግን 5ቷን ይቀንሱና 5 ብር ብቻ ያደርጉታል። አንዳንድ ብር ስጡ ከተባሉም 50 ሳንቲም ብቻ ይሰጡ ስለነበር ገንዘብ በሚቀበሉት ሰዎች ዘንድ በቋጣሪነትና በስስታምነት ያስገምታቸው ነበር። በዚህም የተነሳ ሰዎች ለገንዘብ የሚንገበገብና ስስታም ሰው ሲያጋጥማቸው እገሌ ቋጣሪ ነው የሚለውን ቃል በመጠቀም ፈንታ እገሌ አባህና ነው የሚለውን ቃል መጠቀም ይቀላቸው ነበር። በ1953 ዓመተ ምህረት በተለምዶ የታህሳሱ ግርግር በሚባለው ወቅት እነ ጀነራል መንግስቱ ነዋይ የመንግስት ግልበጣ ባካሄዱበት ጊዜ በወቅቱ የነበሩትን ሚኒስትሮችና መኳንንቶች ሰብስበው ሲረሽኗቸው አባህናንም በዚያው ወቅት እንደተገደሉ ታሪክ ይነግረናል።